እንዴት ናችሁ? ነፂ ከተለየም በኋላ ስለ ነፂ ምንም ነገር አላልኩምና አክቹአሊ አብዛኞቻችንም ድንጋጤው እስካሁን አልለቀቀንም እውነቱን ለመናገር ግን ደግሞ ዝም ብሎ መቀጠል ደግሞ ልክም አልመሰለኝም እውነቱን ለመናገር የሰማው ጊዜ ተደውሎ ሲነገረኝም ሰው ላይ ስልክ ዘግቻለሁኝ ያው በቃ አንዳንድ ሰው ሁሌ አብሮን የሚኖር ነው የሚመስለው አይደለ አብሮን የሚቀጥል ያሳቀን ያጫወተን አብሮን የሚኖር የሚመስሉ ሰዎች አሉ አጠገባችን እንደዛ ነበር ነፂና ከነፂ ጋር አንድ ፊልም ሰርቻለሁኝ ሚስተር ኤክስ የሚል ትንሽ ቆይት ብሏልና እዛ ላይ የኔ ካራክተር አኪ ትባላለች ነፂ እስከ በህይወት ከነበረበት ጊዜ ድረስም አኪ ያለ ነበር የሚጠራኝ እውነቱን ለመናገር እና የኔ ካራክተር ስለ ነፃነት ካራክተር እዛ ላይ ምን ትላለች እሱ እኮ የኛ አድባር ነው የቤታችን ድምቀት የሁላችን ሳቅ እኮ ነው ምናምን የሚል ዲያሎግ አለኝና ልክ ወረራ ከተማ አስመሰለው እንዴ የዚህ ቤት ቺፍ እኮ ነው የሁላችንም ሳቅ ወዛችን እኮ ወዛችን የሁላችንም ማለፉን እንደሰማሁኝ እሱ ነው ትዝ ያለኝ እና ነፂ የጋራ ሀዘናችን ነው አይደል የጋራ ሀዘናችንም ነው የጋራም ሳቃችን ነው የጋራም ደስታችን ነው ስሜታችሁን መግለጽ የምትችሉ ሀዘናችሁን በቃላት ማስረዳት የምትችሉ ኢሞሽናችሁን ኮንትሮል ማድረግ የምትችሉ ሰዎች በጣም እድለኞች ናችሁ እውነቱን ለመናገር ብቻ ከሚስተር ኤክስ ፊልም ላይ ስለ ነፂ ያለችውን ዲያሎግ ተጋበዙልኝ ይሁሉ ለምን አልተጠየቅኩም እንግዲህ እና አባክ ነው የምትጠየቀው የምለው ቁርስ ማን ላክሽልኝ ጭራሽ ቁርስ አንድ ይዘሽ እንደዚህ ቆም ሁለት ሶስት ቢኖርሽ እኮ ከጨረቃ ላይ አፈር ዘግኖ የመጣ ቀፋፊ ስለዚህ ታስቢያለሽ ማለት ነው ምን አባክ ስለሆነ አስቀያሚ ስለሆንኩ ሽኮኮ በልሻው ወደ ስራ ሄዳ ስልክ ቻርጀር ምናምን ከደሞዝ ነው የምቆምደው ነገር ምን ደሞዝ አለ ተጎማምዶ ያለቀ መብቻ ማቀበል እንደ ሀገር ጉዳይ ሚኒስትር ያየሽ አንቺ ነኝ አና ጎሜዝ አንቺ አትበለኝ ስም አለኝ ያይድሮ አኪ ያይድሮ እንዳይሆን ቀይሪ እኔ ምንሽ ለምን ምሳል ጋብዝሽ መቼ ገደርደር ያስፈልጋል እሺ እንደ ሴቶች ውስጥ ሀክማኖ ገንሽ ከኛ ነገር ነሽ ወይስ ከሴቶች